ህይወትን የሚቀይሩ 5 ወሳኝ እውነታዎች። ሁላችንም በህይወታችን ውስጥ ደስተኛ፣ ስኬታማና ትርጉም ያለው ኑሮ መኖር እንፈልጋለን። ነገር ግን አንዳንዴ ህይወት ግራ ሲያጋባን፣ መንገዱ ሲጠፋን ወይም የቆምን ሲመስለን ይታወቀናል። ዛሬ በብዙ ስኬታማ ሰዎች ህይወት ውስጥ ያለፈችና የእናንተንም ህይወት በአዲስ መልክ እንድታዩ የሚያደርጉ 5 ወሳኝ የህይወት ምክሮችን ይዤላችሁ መጥቻለሁ። እስከመጨረሻው ድረስ አብራችሁ ይቆዩ። አንደኛ፣ ራስን ከሌላው ጋር አታነጻጽር። የመጀመሪያውና ዋናው ነገር ራስን ከሌላ ሰው ጋር ማነጻጸር ማቆም ነው። በሶሻል ሚዲያ የምናያቸው የሰዎች የደመቀ ህይወት የእነሱ የቪዲዮ ማድመቂያ እንጂ ሙሉ ታሪካቸው አይደለም። ያንተ ጉዞ የራሱ የሆነ ጊዜና እውቀት አለው። አበባዎች ሁሉ በአንድ ቀን አይፈኩም፣ ግን ሁሉም መፍካታቸው አይቀርም። ያንተ ብቸኛ ተፎካካሪ ትላንት የነበረው ያንተ ማንነት ብቻ መሆን አለበት። ሁለተኛ፣ ውድቀት እንደ ትምህርት እየው እንጂ እንደ ሽንፈት አትየው። ብዙዎቻችን መሳሳትን ወይም መውደቅን እንፈራለን። ነገር ግን ውድቀት የስኬት ተቃራኒ ሳይሆን የስኬት አካል ነው። መራመድ የተማርከው ወድቀህ ተነስተህ ነው። ትልቅ ስኬት ላይ የደረሱ ሰዎች ሁሉ ካንተ በላይ ብዙ ጊዜ የወደቁ ናቸው። ስለዚህ ስትሳሳት ወይም የተሸነፍ ሲመስልህ ተሸነፉ አትበል። ይልቁንም ተማር። ማወቅና ማየት ያለብህን ነገሮችም መርምር። ስህተት ማለት ዳግም በብልሃት ለመጀመር የምታገኘው አጋጣሚ ነው። ሶስተኛ፣ የጊዜህን ዋጋ ወቅ። ጊዜ ገንዘብ ነው ይባላል፣ ግን ከገንዘብም በላይ ነው። ገንዘብ ቢጠፋ ሊገኝ ይችላል፣ ጊዜ ግን አንዴ ካለፈ በኋላ አይመለስም። በህይወትህ ላይ ለውጥ ማምጣት ከፈለግ የዕለት ተዕለት ልምዶችን መለወጥ አለብህ። ዛሬ የምታደርጋቸው ጥቃቅን ነገሮች ነገ ማን እንደምትሆን ይወስናሉ። በከንቱ ወሬ፣ በማይጠቅሙ ቪዲዮዎችና ባልባሌ ወሬዎች በጭንቀት ጊዜህን አታባክን። ለራስህ ዋጋ ስጥ። ራስን መሆን ቻል። ራስን ሁን። አራተኛ፣ ምስጋናን ልማድ አድርግ። አእምሯችን አብዛኛውን ጊዜ በሌሉ ነገሮች ላይ ያተኩራል። ነገር ግን ደስተኛ ለመሆን ባሉ ነገሮች ላይ ማተኮርና ያሉን ነገሮች ማወቅ አለብህ። በየቀኑ ጠዋት ስትነሳ ስላሉ 3 ትናንሽ ነገሮች አመስግን። ምስጋና አመለካከትን ይቀይረዋል። አመለካከት ሲቀየር ደግሞ ዓለም የምትታይበት መንገድ ይቀየራል። ደስተኛ ለመሆን ስኬትን አትጠብቅ። ደስተኛ ስትሆን ስኬት ራሱ ይከተልሃል። አምስተኛ፣ ዛሬውኑ ጀምር። ብዙ ሰዎች ትክክለኛውን ጊዜ ይጠብቃሉ፣ ግን በእውነቱ ትክክለኛ የሚባል ጊዜ የለም። ትክክለኛው ጊዜ አሁን ብቻ ነው። ፍጹም መሆንን አትጠብቅ፣ ብቻ አሁን ጀምር። መንገድ ላይ እየተማርክ ትሄዳለህ። ትልቅ ህልም ይኑርህ፣ ግን በትንሽ እርምጃ ጀምር። ዛሬ የምታደርጋት አንዲት ትንሽ እርምጃ ከዓመታት በኋላ ትልቅ ፍሬ አፍርታ ትልቅ ቦታ ታደርሳለች። ውድ ተመልካቾች፣ ህይወት አጭር ናት። በጸጸትና በጭንቀት አታሳልፏት። ለራሳችሁ ደግ ሁኑ። ጠንክራችሁ ስሩ። ሁልጊዜ ለማደግ ዝግጁ ሁኑ። ማድረግ ያለባችሁና የምትችሉትን ነገር ብቻ አድርጉ። ከዚህ ውጭ አትጨነቁ። የዛሬው ቪዲዮ ከተመቻችሁና ለውጥ ያመጣል ብላችሁ ካሰባችሁ ላይክ ማድረግ አትርሱ። ለጓደኞቻችሁም ሼር አድርጉላቸው። ቻናላችን ሰብስክራይብ እንዲሁም ላይክ ማድረጋችሁን አትርሱ። በየሳምንቱ እንደዚህ አይነት ጠቃሚ ምክሮች ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰናይ ቆይታ ይሁንላችሁ።